ሰላም ቤተሰቦች ዛሬ ማሳያችሁ እንዴት አግታችሁ ፎቶአችሁን ከዚህ ወደዚህ አሳምራችሁ መቀየር እንደምትችሉ አንድ አፕሊኬሽን በመጠቀም አሳያችኋለሁ። እና ሙሉ ቱቶሪያሉን እስከመጨረሻ ተከታተሉት። እንዴት አግታችሁ ፎቶን እንደምትሰሩ ያለምንም ልብሳችሁ መቀየር እንደምትችሉ ጫማ እንዴት ማድረግ እንደምትችሉ ቀለል ባለ መንገድ አሳያችኋለሁ። ቪዲዮን እስከመጨረሻ ድረስ ተከታተሉት። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ ለነገሩ እኔ ነኝ እኮ አዲስ ለዚህ ቻናል። እርግጠኛ ነኝ ይሄን ቪዲዮ ለሰው ነው የሚያየው እሱም እኔና እናቴ ነን። ምንም ቢሆን ማየ ላይክ አድርጊልኝ እሺ። እናም ድንገት የገባችሁ ሰዎች ላይክ እያደረጋችሁ ወደ ቪዲዮ እንግባ። በመጀመሪያም ወደ ፕሌይ ስቶር ላይ እንገባና ሰርች ማድረጊያውን ከስር ያለችውን ክሊክ በማድረግ ከላይ ሰርች ማድረጊያው ላይ አዶቤ ኤክስፕረስ ብለን ሰርች እናደርጋለን። ልክ እንደዚህ ሰርች ካደረግን በኋላ ይሄኛውን አፕሊኬሽን ስልካችን ላይ ኢንስቶል እናደርገዋለን። እዚች ጋር አፕዴት የምትለውን ክሊክ በማድረግ አፕዴት እናደርገውና እስኪወርድ እንጠብቀዋለን። ልክ እንደምትመለከቱት አዶቤ ኤክስፕረስ ቪዲዮ ኤንድ ፎቶስ የሚለው አፕሊኬሽን በስነ ስርዓት ስልካችን ላይ ኢንስቶል ሆኗል። ከዛም በኋላ ኦፕን የምትለውን ክሊክ በማድረግ ወደ ስልካችን እንገባና ልክ እንደዚህ ወደ አፕሊኬሽኑ ከገባን በኋላ ልክ እንደዚህ ይመጣልናል። የግድ ሳይን ኢን ማድረግ አለብን። ጉግል አካውንት ካላችሁ በጉግል አካውንት፣ በፌስቡክ እና በአፕል አካውንት እና በኢሜል ምናምን መግባት ትችላላችሁ። ሌሎችም ነገሮች አሉ እና ምን የምመክራችሁ በጉግል አካውንት የምትለውን በመንካት ከዛም በኋላ ከስልካችሁ ውስጥ አንዱን የጉግል አካውንት ትመርጡለታላችሁ። ፎቶ በምትሰሩ ሰዓት ከጨረሰላችሁ በኋላ ፎቶ ተሰርታልና እንዲላችሁ ያው አለው ብትሉት ይመረጣል። ዘን ሳምቲንግ ራውን ይላል። እሺ ብላችሁ ወደ ኋላ አንድ ክሊክ በሉት። ወደ ኋላ ተመለሱ። ልክ እንደምትመለከቱት አዶቤ ኤክስፕረስ በሚገባ ሰርቶልናል። አሁን ለምሳሌ እዚህ ጋር የተለያዩ ነገሮችን ማድረግ እንችላለን። ሪሙቭ ባክግራውንድ ከጀርባ ያሉት ነገሮችን ማጥፋት እንችላለን። ፎቶ ላይ የፈለግነውን ነገር መጨመር እንችላለን። ያው ዛሬ ስራችን ፎቶ ላይ እንዴት መጨመር እንደምንችል ስለሆነ እዚች ጋር ያለችውን ኤአይ ቱልስ የምትለውን እነካለን። ከዛም በኋላ እዚች ጋር ሪሙቭ ኦብጀክት የሚል አለ፣ ጀነሬት ኢሜጅ የሚል አለ። ጀነሬት ኢሜጅ የሚለው ያው ፎቶዎችን ጀነሬት ለማድረግ ነው። ሪሙቭ ኦብጀክት የሚለው ደግሞ ፎቶዎችን ከፎቶአችን ላይ የማንፈልገውን ነገር ለማጥፋት ነው። ኢንሰርት ኦብጀክት የሚለው ደግሞ የምንፈልገውን ነገር እዚህ ውስጥ አድ ለማድረግ ነው። እናም ሌሎች ተጨማሪ ነገሮች አሉ። እኛ የፈለግነው ኢንሰርት ኦብጀክት የምትለው ነው፣ ምክንያቱም ፎቶአችን ላይ የፈለግነውን ነገር ለመጨመር ማለት ነው። እሱን አንዴ ክሊክ እናደርጋለን። ከዛም በኋላ ከጋላሪያችን ከፋይላችን እንደፈለግን ማማረጥ እንችላለን። የምንፈልገውን ፎቶ አንዴ ጋላሪን ለምሳሌ ነክተን አሁን ለምሳሌ ይሄንን ፎቶ መረጥኩ። ኢሜጁን አፕሎድ እስኪያደርግ እንጠብቀዋለን። ከዛም በኋላ የምንፈልገውን ነገር ማድረግ እንችላለን። ትንሽ እንጠብቀዋለን። ልክ እንደምትመለከቱት ከትንሽ ደቂቃ በኋላ እዚች ጋር የምንፈልገውን ነገር በመጻፍ ያንን ነገር ጀነሬት ያደርግልናል። ከዚህ በኋላ የምንፈልገውን ነገር ስንጽፍ እዚች ጋር የምንፈልገውን ነገር ከጻፍን በኋላ ያን ነገር ወደ ፎቶ ይቀይርልናል። አሁን እዚች ጋር የምንጽፈውን ነገር ካጣን በቀላሉ ለምሳሌ እዚች ጋር የምንጽፈውን ነገር በእንግሊዝኛ መሆን አለበት። ያው በአማርኛ ሲሆን ይበላሻል። ለዛ እንግሊዝኛ የማንችል ከሆነ ምን እናደርጋለን? በቀላሉ ወደዚህኛው አፕሊኬሽን ፕሌይ ስቶር ላይ እንሄዳለን። ከዛም ከስር ያለችውን የሰርች ምልክቷን ክሊክ በማድረግ ሰርች ማድረጊያ ላይ ጉግል ትራንስሌት ብላችሁ ሰርች ታደርጋላችሁ። ከትንሽ ደቂቃ በኋላ ይህንን አፕሊኬሽን ስልካችሁ ላይ ኢንስቶል ታደርጋላችሁ። ትንሽ እስኪወርድ እንጠብቃለን። ልክ እንደምትመለከቱት ጉግል ትራንስሌትን ዳውንሎድ አድርጎ ጨርሷል። ከዛም በኋላ ኦፕን በማለት በቀላሉ ወደ አፕሊኬሽኑ እንገባለን። ልክ ወደ ጉግል ልክ እንደምትመለከቱት እዚች ጋር እንግሊዝኛ አለ፣ እዚች ጋር ደግሞ ስፓኒሽ ሚል አለ። እሱን ክሊክ እናደርጋለን። ከዛም በመቀጠል ልክ እንደዚህ እዚች ጋር አማርኛ ሚል አለ። እሱን አማሪክን ዳውንሎድ እናደርገዋለን። ከዛም እዚች ጋር ዳውንሎድ ምልክቷን እንነካለን። ከዛም በኋላ ኦንሊ ዋይፋይ የሚለውን ትተን ያው ዳታ የምንጠቀም ከሆነ ሞባይል ዳታ እናደርገዋለን። ከዛም በኋላ እስኪወርድ ትንሽ እንጠብቀዋለን። ከዛን ዳውንሎድ እስኪያደርግልን ድረስ ዝም ብለን አንዴ ክሊክ በማድረግ አማርኛ እናደርገዋለን። ልክ እንደምትመለከቱት እዚህ ጋር እንግሊሽ ነው የሚለው፣ እዚች ጋር ደግሞ አማሪክ ነው የሚለው። ያው ከእንግሊዝኛ ወደ አማርኛ ነው ማለት ነው። እችኛውን ደግሞ ክሊክ የምናደርግ ከሆነ ከአማርኛ ወደ እንግሊዝኛ ይቀይርልናል ማለት ነው። ይሄ አማርኛ ነው። አሁን የምንጽፈውን ነገር አማርኛ እናደርገዋለን። ከዛን አማርኛ ስንጽፍ ወደ እንግሊዝኛ ይተረጉምልናል ማለት ነው። ይህን አፕሊኬሽን በመጠቀም በቀላሉ የምንፈልገውን ነገር መተርጎም እንችላለን። ከዚህም በኋላ በአማርኛ እዚች ጋር የምንጽፈውን ነገር እዚች ጋር ወደ እንግሊዝኛ ይቀይርልናል ማለት ነው። አሁን ለምሳሌ ጥቁር መኪና ብለን ጻፍ። ልክ እንደምትመለከቱት ከላይ ጥቁር መኪና ስር ከስር እንደምትመለከቱት ብላክ ካር ብሏል። ከዚህም በኋላ ጎት ትሉታላችሁ። ከዛም በኋላ እዚህ ጋር ኮፒ ምልክቷን ክሊክ በማድረግ ኮፒ ያደርግልናል። ከዛም በኋላ ወደ አፕሊኬሽናችን እንመለሳለን። ያው ትንሽ ስለቆየንበት ስንወጣ እንዲህ ሊዘጋብን ይችላል ወይም ሊወጣብን ይችላል። እናም ምንድነው ማድረግ ያለባችሁ? እዚች ጋር ኢንሰርት የምትለው ጠፋች። ለዛም አንዴ ፎቶውን መንካት አለብን። ልክ እንደዚህ ክሊክ ካደረጋችሁ በኋላ እዚች ጋር እንደምትመለከቱት ኢንሰርት የምትለው መጣች። እሷን ክሊክ እናደርጋለን።
ከዛን እዚህ ጋር ጥቁር መኪና ያለውን ብላክ ካር ያለውን ጫናግተን እንይዛለን። ፔስት ስንል ያው ብላክ ካር መጣ። ከዛን ኔክስት እንለዋለን። ከዛን የቱ ጋር ነው ብላክ ካሩ እንዲቀመጥ የምትፈልጉት እስቲ ሳሉልኝ አላችሁ። እናንተ የኛው እዚህ ጋር መሳያውን እንደዚህ ማስረዘም ማስፋት ትችላላችሁ። እዚህ ጋር ለምሳሌ እንሳለን እኛ እንዲህ በሁለት እጃችሁ ቀረብ ማድረግ ትችላላችሁ። አሁን ለምሳሌ እዚህ ጋር አንድ መኪና እንሳለን ዝም ብለን። አሁን እንደዚህ ተበላሸብኝ። ከላይ ለቻውን እቺኛውን በመንካት አንድ የተበላሸውን ወደ ኋላ መመለስ ትችላላችሁ። ከዛም በኋላ እዚህ ጋር ያለችውን ቀነስ እናድርጋት። ከዛም በኋላ ለምሳሌ መኪና እንሳለን ጎማ ሳልን ለምሳሌ። ከዛም በኋላ እዚህ ጋር ልክ እንደምትመለከቱት ዝም ብለን ሳለን ከዛም እዚህ ጋር ኢንሰርት የምትለውን አንድ ክሊክ በማድረግ ከትንሽ ደቂቃ በኋላ ሪዛልቱን ያሳየናል። ያው በሶስት መንገዶች ሪዛልቱን ያሳየናል። እናንተ ከተመቻችሁ ከሶስት አንዱ የተመቻችሁን ትመርጣላችሁ። አሁን ለምሳሌ ትንሽ እንጠብቀውና እናያለን። ለምሳሌ ይሄኛውን እንምረጠው። አሁን ይሄ ለምሳሌ ያምራል በጣም እንዴት አባቱ ነው የሚያምረው። ልክ እንደዚህ እናደርገዋለን። ከዛን ኪፕ ኢት እንለዋለን። በቃ ይቀመጥ። አሁንም ሌላ ነገር መጨመር እንፈልጋለን። እቺኛዋ ጫማ ትንሽ ነጠላ ጫማ ስለሆነች ታስፎግረናለች። ከዛ እዚህ ጋር ኢንሰርት የምትለውን ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ኢንሰርት ኦብጀክት የምትለውን እንነካለን። ከዛን እዚህ ጋር ምን እንዲገባለን እንደምንፈልግ እንጽፋለን። እንደቀድሙ ወደ ቀድሙ አፕሊኬሽን ወደ ጉግል ትራንስሌት እንሄድና እዚህ ጋር የምንፈልገውን ነገር እንጽፍለታለን ወደ እንግሊዘኛ እንዲተረጎምልን። አሁን ለምሳሌ እዚህ ጋር እኔ ጠቆር ያለ ጫማ እፈልጋለሁ፣ የባለ ሀብት ጠቆር ያለ ጫማ። እሺ ልክ እንደምትመለከቱት ሪች ብላክ ሹዝ የባለ ሀብት ጥቁር ጫማ ብለን ማለት ነው። ከዛን ጎ እንለዋለን። ከዛን እዚህ ጋር ኮፒ ምልክት አለች፣ እሷን አንዴ እንነካለን። ወደ አፕሊኬሽን እንመለሳለን። ከዛም በኋላ ትንሽ እንጠብቀዋለን። ያው ስንወጣ እዚህ ጋር ኢንሰርት የምትለውን እንነካለን ስለወጣብን ድጋሜ። ከዛም በኋላ ኢንሰርት ኦብጀክት የምትለውን እንነካለን። ከዛም በኋላ እዚህ ጋር እናስገባለን የምንፈልገውን ነገር ጫናግተን ፔስት እናደርገዋለን። ከዛን ኔክስት እንለዋለን። ከዛን የቱ ጋር ነው ማስገባት የምትፈልጉት ይላችኋል። እኛ ለምሳሌ ጫማችን ነው ማስገባት የፈለግነው፣ ቀረብ እናደርጋለን። ከዛም በኋላ እንዴ ትንሽ ቀባ እናደርጋለን። ተለቀብን። እዚህ ጋር ወደ ኋላ መመለሻውን አንድ ክሊክ እናደርጋለን። እቺ እናሳንሳታለን። ከዛን ትንሽ ቀረብ እናድርገው ወለጣታችን። ከዛን እንደዚህ አሁንም ትንሽ ተለቀ እንመልሰው። እቺን ትንሽ እናሳንሳታለን። ከዛን እዚህ ጋር በቃ ከዛን ኢንሰርት የምትለውን እንነካለን። ከዛም በኋላ ሪዛልቱን እናየዋለን። በሶስት መንገድ ያመጣላችኋል። ከሶስቱ አንዱ የተመቻችሁን ትመርጣላችሁ። ልክ እንደምታዩት የመጀመሪያው አበላሽቶታል። ሁለተኛውን ነው እስቲ የሁለተኛውን ስናየው የሴት ነው የሚመስለው። ሶስተኛውን ነው እስቲ ትንሽ ይደብራል። ጥቁር ጫማ ነው ያልኩት እኔ። እሺ የመጀመሪያው ተበላሽቷል። ያው ከደበራችሁ ሞር ሪዛልት እንለዋለን። ሌላ ተጨማሪ 3 ሪዛልቶችን ያሳየናል። እስቲ እንጠብቀው። እስቲ ከሁለተኛ ሪዛልት ውስጥ እንየው። እርግጠኛ ነኝ እንወደዋለሁ። ዋው እስቲ ሁለተኛው እንየው። ከመሬቱ ጋር ተመሳሳይ። ሶስተኛው ነው እስቲ እኔ ሴት አይደለሁ። የመጀመሪያውን እንመርጣለን። ይሄ ይሻላል። የወንድ ልጅ የሴት ነው መሰለኝ ይሄን ነገር የወንድ እንበለው። ወደ ኋላ አንድ ክሊክ እናደርጋለን። ከዛም በኋላ ኔቨር ማይንድ ዲስክራይብ የምትለውን እንነካለን። አንዴ ወደ ኋላ እንመለሳለን። ይኸው እዚህ ጋር ሪች ብላክ ሹዝ የሚለውን ከዛም እዚህ ጋር ፎርማን ለምሳሌ ለማን ብለን ማን ሪች ብላክ ሹዝ ብለን ኔክስት እንለዋለን። ያው እንደ ቅድሙ ቀረብ እናደርጋለን። ከዛም በኋላ ጫማችንን እንደዚህ እንስላለን። እቺኛውን ትንሽ እንገባ እናደርገዋለን። ኢንሰርት የምትለውን ክሊክ እናደርጋለን። እሺ አሁን ደግሞ ቀጣዩ ሪዛልት ልክ እንደምትመለከቱት 3 ሪዛልቶችን ያመጣልናል። ከ3 አንዱ ይመቸናል። እንሞክረው እስቲ። አይ ቲንክ
የመጀመሪያው ይሆናል። የመጀመሪያውን ዋው! እንዴት ነው? እስቲ ሁለተኛው ነው። እንዴት ነው? ምርጥ ነው። እሺ ሶስተኛው ነው። እንዴት እስቲ አርቀን እንያት። እሺ ይሄ ይሻለናል። የመጀመሪያው በቃ ከዛን ኪፕ ኢት እንለዋለን። ተመችቶናል። ኪፕ ኢት። አሁን ቤተሰቦች እንዴት እንደሚያምር እያያችሁት ነው። ምን ያህል ለውጥ እንዳለው። እዚች ጋር ለምሳሌ ገንዳ ፈለግኩኝ። ገንዳ፣ ምርጥ ገንዳ። ለዛ እዚች ጋር ኢንሰርት የምትለው ነካለን። ከዛም በኋላ ኢንሰርት ኦብጀክት የምትለው ነካለን። ከዛን እዚች ጋር የምንፈልገውን ነገር ለምሳሌ ገንዳ ምናምን ነገር ብለን የሚያምር ውሃ ያለው ውስጡ ገንዳ አድርግልኝ ምናምን ብለን እንጽፋለን። ወደ ኋላ እንመለስ። ከዛን እዚች ጋር ያለችውን ክሊክ በማድረግ እዚች ጋር ወደ ኋላ እንመለስ። ከዛም በኋላ እዚች ጋር እንደምትመለከቱት ከአማርኛ ወደ እንግሊዝኛ ነው። እዚች ጋር የምንፈልገውን እንጽፋለን። አሁን ለምሳሌ እኔ ምን እንበል? የሚያምር ገንዳ፣ ሰማያዊ ውሃ ያለው የሚያምር ገንዳ። ልክ እንደምትመለከቱት ኤፖል ዊዝ ብሉ ዋተር ብሏል። ያው እንግሊዝኛ አልችልም፣ ግን እዚህ ጋር ጎን እንለዋለን። ያው ኢንተርን ካለን ከዛን እዚህ ጋር ኮፒ እናደርገዋለን። ወደ አፕሊኬሽን እንመለስ። ከዛን እዚህ ጋር ኢንሰርት ፔስት እናደርገዋለን። ፔስት ጫና ጌታን ስንይዘው ፔስት የምትለው ትመጣለች። ከዛን ኔክስት እናለን። የቱ ጋር ነው እንዲሆንላችሁ የምትፈልጉት ይላችኋል። ከዛ እንደዚህ እንደ በሁለት እጃችሁ እየያዛችሁ እንደፈለጋችሁ ማቅረብ ትችላላችሁ። እዚህ ጋር ትንሽ እንጨምራት፣ ምክንያቱም ትልቅ ነገር ነው የምስለው። እስቲ እንሳል እንደዚህ። እዚች ጋር ይሁን። ልክ እንደዚህ እናደርጋለን። ከዛን እዚች ጋር ኢንሰርት እንለዋለን። 3 ሪዛልቶችን እናያለን። እስቲ እንጠብቅ። እርግጠኛ ነኝ ያምራል። እስቲ 3 ሪዛልቶችን ያመጣል። ዋው ዋው! እስቲኛው ነው ዮ እዚች ጋር ዋው 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 ዋው! እስቲኛው የመጀመሪያው ነው የወደድኩት። በቃ ይሄ ነው ምርጥ ሪዛልት። ኪፕ እንለዋለን። ኪፕ በቃ እንዴት ነው የባለ ሀብት ግን ሱሪዋ ቱታ እንደሆነች ታስበላለች እንዴ! ሱሪ ደግሞ አይነፋም። የሚሰራው ሱሪ ምን እናደርጋለን መስላችሁ? አዎ ሱሪ፣ የሱፍ ሱሪ እናደርግ። ከዛን ኢንሰርት የምትለው እንነካለን። ከዛም በኋላ እዚች ጋር ኢንሰርት ኦብጀክት የምትለው እንነካለን። ከዛ ወደ አፕሊኬሽናችን እንመለስ። ወደ መተርጎሚያ አፕሊኬሽናችን እንመለስና ወደ ኋላ እንዴት እንመለሳለን። እዚች ጋር የምንፈልገውን እንጽፋለን። አሁን ለምሳሌ የወንድ ልጅ ጥቁር የሱፍ ሱሪ ይመስለኛል። የወንድ ልጅ ኤሳውን ምናምን ስለሆነ የወንድ ብንል ይሻልናል። የወንድ ልጅ ባንል ጥሩ ነው። የወንድ ምክንያቱም የሴት ሊጽፍብን ይችላል፣ ሊስልብን ይችላል። ከዛን ጥቁር ሱሪ ማንስ ብላክ ፓንትስ ምትለዋን ኮፒ እናደርጋለን እዚች ጋር። ከዛም ወደ አፕሊኬሽናችን እንመለሳለን። ከዛም በኋላ እዚች ጋር እንካለን ፔስት እናደርገው። ጫና ጌታን ስንይዝ እዚችኛው ፔስት ትመጣለች። ፔስት ስንል ኔክስት እንለዋለን። የትኛው ጋር ነው ኔክስት ስትሉ የቱ ጋር ነው ማስገባት የምትፈልጉት ያስመርጣችኋል። እንዴት ስሉጥለታላችሁ። እዚች ጋር ነው ሱሪ በዛ። ወደ ኋላ መመለሻውን እንንካ፣ ወይም እዚች ጋር ያለችዋን ሪሴት ብራሽ የሚለውን ክሊክ በማድረግ ትንሽ እናሳንሰው። ይሄ ነው ሱሪያችን። በቃ ከዛ ኢንሰርት እንለዋለን። ይመስለኛል የሚገርም ሪዛልት ነው የሚያመጣው። የሚገርም ሪዛልት ኢንሻአላህ። እስቲ አቀጠነኝ እንጂ እስቲ ሁለተኛው ነው ምን አቀጠንከኝ። ሶስተኛው ነው ኧረ እኔ ሴት አይደለም እንዴ ነው የሚያቀጥነው። ይሁን ያምራል። ኪፕ ኢት እንበለው። እንዴት እየደለን ነው። ዋው ዋው ዋው! ከዛን እዚች ጋር አይሮፕላን እያለፈ እናድርግ እዚች ጋር። ከዛም በኋላ አይሮፕላን እያለፈ ኢንሰርት ኦብጀክት እዚች ጋር ኢንሰርት የምትለው እንነካለን። እሺ ከዛን ኢንሰርት ኦብጀክት እንላለን። ከዛም በኋላ ወደ አፕሊኬሽን እንመለሳለን። አይሮፕላን እያለፈን እንጻፍ።
ግን አይ እንትን ቢሆንስ ጀት የግል ጀት ሰን ሄሊኮፕተር እየበረረ ልክ እንደዚህ ይሄ ፍላይንግ ሄሊኮፕተር የሚለውን አለ ጎን እንለዋለን። ከዛ እዚህ ጋር ክሊክ እናደርጋለን። ከዛ ወደ አፕሊኬሽናችን እንመለሳለን። ከዛም በኋላ እዚህ ጋር ፔስት እናደርገዋለን። ጨነግተን ፔስት እናደርገዋለን። ኔክስት እንለዋለን። ከዛ እዚህ ጋር ተበላሸ መሰለኝ ኢንሰርት ከዛ ኢንሰርት ኦብጀክት ከዛ እዚህ ጋር ፔስት እናደርገዋለን። ከዛ ኔክስት እንላለን። ከዛ እንደዚህ እናደርጋለን። ሄሊኮፕተሩ እዚህ ጋር እንደዚህ ሆኖ ከዛን እንደዚህ ሆኖ መብረር ያለበት ይመስለኛል። እንደዚህ ሆኖ ከዛ እንደዚህ 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 ከዛ ኢንሰርት እንለዋለን። ትንሽ እንጠብቀው። የሚገርም ሪዛልት ነው የሚያሳየን። የሚገርም ሪዛልት ነው። ኢንሻአላህ ሲስቲን እንጠብቀው። ዮ ዋው አይቺ ነች የመጀመሪያው ትጥማለች። ኪፒት እንለዋለን። ኪፒት ዋው ራሳችን ብላይ ልክ እንደምትመለከቱት የሚገርም ቪዲዮ ፎቶ ሰርተናል። እዚህ ጋር ያለችውን ሴቭ የምትለውን ክሊክ በማድረግ ሴቭ እናደርገዋለን። ዳውንሎድ የምንለውን ስንነካ በቀላሉ ስልካችን ውስጥ ሴቭ ሆኖ ይቀመጥልናል። ከዛን እንዴት ትንሽ እንጠብቀዋለን። ከዛን ጋላሪ ውስጥ ገብተን እናያለን እስቲ ምን እንደሚመስል ሴቭ ሆኖ ሲወጣ። ወደ ጋላሪያችን እንገባለን። አቤት ከእንቺ አሸማቀቀችኝ እንጂ እኮ የሚገርም ነው። ላይክ እና ፎሎ እያደረጋችሁ በሌላ በምርጥ ቪዲዮ እስክንገናኝ ድረስ ይመቻችሁ። እናም ከስር ኮመንት ላይ የምትፈልጉትን እንድሰራላችሁ የምትፈልጉትን ነገር ጻፉልኝ፣ እሰራላችኋለሁ።